ሜሌክ እርጉዝ መሆኗን አወቀች። ሴቭላይም ደግሞ የማደጎ ልጅ መሆኗን ከኒሃየት ይህንን መረጃ አውቃለች። ይህንን ጋብቻም ደግሞ ሀብታም ስለሆነ አባቷ የሱን ውርስ ለመውሰድ እንደሆነ ኒሃየት ትነግራታለች። ከዛም ታዲያ ቤት ትሄድና ይህንን በቀሏን ልትወጣ ትሞክራለች። ይህንን ቪዲዮ ላይክ እያደረጋችሁ ጀምሩ ትላለሁ። ለዚህ ቻናል ደግሞ አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ ይህንን ቻናል ተቀላቀሉ። ወደ ቪዲዮ። ሴቭላይ ገበያ ላይ እየተዘዋወረች እቃዎችን መመልከት ትጀምራለች። ከመንገዱ ዳር ቁማ ኒሃየት እሷን እየተመለከተቻት ትገኛለች። ኒሃየትም እሷን እየጠራቻት ልጄ እንዴት ነሽ? ቀኑን ሙሉ ስፈልግሽ ነበር፣ ላገኘሽ አልቻልኩም። ስለ አንድ ነገር ላናግርሽ ፈልጌ ነበር። ትንሽ ደስ የማይል ነገር ነው ግን ማወቅ ያስፈልግሻል አለቻት። ይኸውልሽ ሴቭላይ ከአንቺ የደበቁት ነገር አለ። አንቺ ትክክለኛዋ የሂክመት ልጅ አይደለሽም። አንቺ የማደጎ ልጅ ነሽ ትላታለች። ሴቭላይም በድንጋጤ ፊቷ ይለወጣል። ሴቭላይ እየተንተባተበች ምን? ሂክመት እውነተኛ እናትሽ አይደለችም። እሷና ባሏ ሕፃን እያለሽ ነው በጉዲፈቻ የተወሰድሽው እና ታዲያ እውነተኛ አባትሽ በጣም ሀብታም ነው። ሴቭላይ ልጄ አትዘኚ፣ ደስ ይበልሽ እንጂ እንደ ሂክመት ያለች እናት ስለሌለሽ በጣም ደስ ይበልሽ። እሷ ክፉ ሴት ናት፣ በጣም ክፉ ሴት። በጣም እንድትሰቃይ አድርጋሻለች። ለገንዘብሽ ብለው ነው እሺ ከቺሃን ጋር የዳሩሽ። ይልቁንም ለአባትሽ ገንዘብ ብለው ነው አንቺን እዚህ ውስጥ የከተቱሽ። እኔ አንቺን በሆን አንድ ሳንቲም አልሰጣቸውም ነበር። ብልሁኜ የዋህ እንደሆንሽ ያስባሉ። ይሄ የአክስት ምክር ነው እሺ ልጄ። ኒሃየትም እሷን ዳበስ አድርጋት ትሄዳለች። ሴቭላይም ይሄ ነገር እሷን በጣም አናዷታል። ሜሌክም ከወንዝ ዳር ቁማ ያለማቋረጥ ማልቀስ ትጀምራለች። ኑህ ወደ እሷ ይመጣና ለምንድን ነው የምታለቅሽው? ለዚያ ወርቃማ ፀጉር ላለው ጅብ ነው እንዴ? ለቻን ነው የምታለቅሽው? ለዛ ነው ይላታል። ኑህ እባክን በፈጠረ እባክን ተወኝ። አልቋል ሜሌክ አልቋል። ያ ወርቃማ ፀጉር ጅብ በቃ አብቅቶለታል፣ አመድ ሆኗል። ከዚህ በኋላ ከአንቺ ጋር ሊሆን አይችልም። ለሱ እንባሽን አታፍሺ። ይኸው ነግሬሻለሁ፣ ብዙ ነገር ይፈጠራል። ምን ልታደርግ ነው ኑህ? ምን ልታደርግ ነው? እዚህ ወንዝ ውስጥ ልትወረውረኝ ነው? መቼም ልቤን ሰንጥቀህ አታወጣውም። ይህንን ነገር ልረሳ አልችልም ብላ ትነግረዋለች። ይኸውልሽ ሜሌክ ምንም አይነት ክብር የለሽም፣ ምንም በስርዓት አናግረኝ፣ ክብር የለሽም ስትል ምን ማለት ነው? ይኸውልሽ እነዛ ሰዎች እኮ እዛ ፈረስ የሚኖርበት ቦታ እኮ ነው ያስቀመጡን እንደ እንስሳ። እንዴት ነው ለሱ የምታስቢው? ያ ሁሉ ችግር የተፈጠረብን እኮ በእነሱ ነው። እጅና እግራችንን እኮ አሰሩን፣ እንድንራብ ተውን። እንዴት ልትረሹ ቻልሽ? እኔ በፍጹም አልረሳውም። መስታወት ባየው ቁጥር ሁሌም ማስታወሰዋለሁ። እንዴት ትረሳሹ? አረሶትም ኑህ አረሶትም እኮ። እንደዛ ከሆነ ይህንን ለቅሶሽን ተይ፣ ለማንም አይገባም። ሰማሽኝ ሜሌክ? ይኸውልሽ ከዚህ በኋላ ማልቀሽሽን ከቀጠልሽ እህቴ አይደለሽም። ከዛ ኑህ ዞር ብሎ በንዴት ይሄዳል። ሜሌክም እዚህ ጋር ብቻዋን ትቀራለች። ታሲን በፈገግታ ገብቶ ወደ ነጂሃን ጋር ይሄዳል። ሳሜት በአቅራቢያው ተቀምጧል፣ የደከመው ይመስላል። ታሲንም ጂሃን ይህንን በራስ አገልግሎት የሚሰራውን የሆቴል ስርዓት ስለፈቀድክ ደስ ብሎኛል። ሐሳቡም ስለገባህ በጣም ደስተኛ ነኝ። እርግጥ ነው ጊዜ ካንተ ጋር አይሄድም፣ አንተ ከጊዜ ጋር ትሄዳለህ እንጂ ይለዋል። በትክክል እውነት ነው ሳሜት። አየህ ልጅህ እንደ አንበሳ ነው። ልንገርህ በቅርቡ የዚህ ሁሉ ቦታ ባለቤት ቺሃን ሻንሰላን ይሆናል እንጂ ታሲን፣ እሱ የኔ አንበሳ ልጅ ነው። እንደዛ ይባልም እንደናንተ ያሉ ትላልቅ ሰዎች እያሉ የዚህ ሁሉ ቦታ ገዢ መሆን ለኔ በፍጹም አይገባኝም ይላቸዋል። ታሲንም ስራ አለብኝ ብሎ ይወጣል። ሴቭላይ ከመኪናዋ ትወርድና በንዴት ወደ ሻንሳላን መኖሪያ ቤት በሩጫ ትሄዳለች። ሂክመት የት ነሽ? ሂክመት እያለች በጩኸት መጣራት ጀመረች። ወደ ኩሽና ትገባና ሶስት ሴቶች ምግብ ሲሰሩ ደንግጠው ይመለከቷታል። ሴቭላይም የምትፈልገውን ነገር ይዛ ወደ እታች ትወርዳለች።
ከዛም ሂክመትን ታያታለች። ሂክመት ብላ ትጠራታለች። ሂክመትም ምን ሂክመት ነው ያልሽ? መቼ ጀምሮ ነው እናትሽን በስሟ መጥራት የጀመርሽው? ይሄ ምን አይነት ስርዓት የለሽነት ነው አለቻት። እናቴ እንዳልሆንሽ ካወቅኩበት ቀን ጀምሮ ብላ ሴቭ ላይ ትመልሳለች። ሴቭ ላይም ወደ ሂክመት ተጠግታ ግድግዳ ላይ ታጋጫታለች። የያዘችውንም ነገር አንገቷ ላይ አስጠግታ ሴቭ ላይ ጥያቄዋን ትጀምራለች። አንቺ እኔን አልወደድሽኝም አይደለ? የማደጎ ልጅ ነኛ። ሴቭ ላይ ይህንን ማን ነገርሽ? የማን ልጅ ነኝ ንገሪኝ። አልነግርሽም ትላለች ሂክመት። ትናገሪያለሽ። ብሞት እንኳን አልናገርም። እንግዲያው በቃ ዛሬ ጉድ ነው ማረግሽ። መናገር አለብሽ። እናትሽ መሆኔን ካላመንሽ የምታደርጊውን ነገር አድርጊ። አዎ አድርጊ። ይህንን ያደረግሽው ለእናትነት ነው? ለገንዘብ ነው አይደለ? ሀብታም ስለሆነ ነው አባቴ ይህንን ጋብቻ እንድፈጽም ያደረግሽኝ የእሱን ሀብት እንድወርስ ነው አይደለ? አይደለም ሴቭ ላይ እወድሻለሁ። ምንም ነገር የምትዩ ነገር ትክክለኛ ነገር አይደለም። ዝም በይ። እሱ ማን ነው? የሀብታም ሰው ማን ነው? አባቴ ማን ነው? እናቴስ ማን ናት? ንገሪኝ። ሂክመትም ዝም እንዳለች ታልቅሳለች። ሴቭ ላይ በንዴት ተጋፋትና ጥላ ትሄዳለች። ሴቭ ላይም ወደነ ሳሜት ወደሚሰሩበት መስሪያ ቤት ታቀናለች። ሳሜትም ሶፋ ላይ ተቀምጦ እሷን በሚያይበት ሰዓት ላይ ይደነግጣል። በድንጋጤ ሴቭ ላይ ልጄ ይህ ምን አይነት አግባብ ነው? ምንም ሳትናገር ወደሱ ትሄድና የያዘችውን ነገር አንገቱ ላይ ታስጠጋለች። አንተ ምንድን ነው የምታወሪው? ይላታል። አንተም ታውቅ ነበር አይደለ የማደጎ ልጅ መሆኔን? ምንድን ነው የምታወሪው? እኔም ማውቀው ነገር የለም። እመኝኝ ሴቭ ላይ እኔም ማውቀው ነገር የለም። አንተ ውሸታም ነህ። አባቴ ማን እንደሆነ ታውቅ ነበር። ለገንዘብ ብላችሁ ህይወቴን አበላሻችሁት። ከዛም ታዲያ ይህንን የተመለከተችው ሴክሬታሪ ቶሎ ብላ ለቺሃን ትናገራለች። ቺሃንም ቶሎ ብሎ ይደርሳል። ቺሃን ከደረጃው ጋር ሲወርድ ሁኔታውን አይቶ በጣም ይደነግጣል። እየጮኸ ሴቭ ላይ በማለት ወደሷ ይጠጋና ሴቭ ላይን ከሳሜት ይገላግላል። ከዛም ታዲያ ተረጋጊ ሴቭ ላይ እባክሽን ተረጋጊ ይላትና ያረጋጋታል። ሴቭ ላይ በቺሃን እቅፍ ውስጥ ሆና በከፍተኛ ድምፅ ማልቀስ ትጀምራለች። ሰውነቷ እየተንቀጠቀጠ ይገኛል። እናትና አባቴ የት ናቸው? ለምን ይህንን አደረጉብኝ? ለምን ማለት ትጀምራለች። ቺሃንም ምንም ሳይናገር አቅፏት ያረጋጋታል። ፊቱ በሐዘንና በድንጋጤ ተሞልቷል። ሳሜትንም ግድግዳውን ተገግፎ በፍርሃት ሁለቱን መመልከት ይጀምራል። በዚህ ትዕይንት ላይ ደግሞ እንደምንመለከተው ሜሌክ ሽንኩርቱን እያቁላላች ትገኛለች። በድንገት ታዲያ የማቅለሽለሽ ስሜት ይሰማታል። ፊቷንም ታጠቁረዋለች። ትንፋሿ ይቆራረጣል። የታሲም ቤት ሰራተኛ የሆነችው ካድሬ ሜሌክ ምን ሆነሽ ነው? ደህና ነሽ? ትላታለች። ሜሌክም በፍጥነት ወደ መጸዳጃ ቤት መሮጥ ትጀምራለች። መጸዳጃ ቤት ውስጥም ገብታ ከሽንት ቤቱ ጎን ተንበርክካ ማስታወክ ጀመረች። በከፍተኛ ሁኔታ ማልቀሷንም ቀጥላለች። ከዛም ታዲያ ፊቷን በመስታወት መመልከት ጀመረች። ፈጣሪ ሆይ ይሄ ነገር ያሰብኩት ብቻ እንዳይሆን። ይህን ነገር እንዴት ነው ለሉ ምነግረው? እንዴት ነው ምነግረው? በፍጹም ይህንን ሊቋቋሙ አይችልም። ለምን ጌታዬ ለምን እያለች መጣራቷን ጀመረች። በዚህ ትዕይንት ደግሞ ታሲን ቁጭ ብሎ ሶምሩን ይመለከታታል። አይ ሶምሩ እንዴት አይነት መጥፎ ሰው ነው ባልሽ? እንዴት አይነት ችግር ውስጥ ነው የከተተሽ? እያለ ስልኩ ይጠራል። ስልኩ ላይ የደወለችው ሻንሳላን ውስጥ የምትሰራዋ ሴት ናት። ከዛም ታዲያ አንድ የተፈጠረ ነገር አለ። ምንድን ነው ይላታል። ሴቭ ላይ የማደጎ ልጅ ናት። ይህንን ነገር ለማድረስ ነው ላንተ የደወልኩት ትለዋለች። ምን? በሻንሳላን መኖሪያ ቤት ውስጥ ምን አይነት ድራማ እየተካሄደ ነው? ታሲንም እንዲህ ይላታል። እሺ በቃ ከዚህ በኋላ እንደዚህ አይነት መረጃዎችን ማድረስሽን ቀጥይ። እንደዚህ አይነት መረጃ ሁሌም እፈልጋለሁ ብሎ ስልኩን ይዘጋዋል። ከዛም ታዲያ ሜሌክ ከቤት ትወጣለች። እየተራመደች ወደ ቀዩ መኪናዋ ትገባና
መንገዷን ቀጠለች። ከዛም ታዲያ እዚህ ቦታ ላይ ትደርሳለች፣ ወደ ፋርማሲ ውስጥ የእርግዝና መመርመሪያ ማሽኑን ለመግዛት ወደ ፋርማሲ ትገባለች። ሴቭ ላይም ከመኪናዋ እየወረደች በድንጋጤና በጭንቀት ትንፋሿ ይቆራረጣል። አሁን ደህና ነሽ? አይደለሁም። ደህና ነሽ ትለኛለህ እንዴ? በፍጹም አይደለሁም። ሴቭ ላይ ምን ብዬ እንደማጽናናሽ አላውቅም። እመኚኝ፣ ዝም በል፣ ምንም ነገር እንዳትናገር፣ አንተ ምንም ነገር አትበለኝ። እንዲህ ካለችው በኋላ ሴቭ ላይ ፊቷን ታዞርና በጸጥታ ማልቀስ ትጀምራለች። ጂሃን እሷን እያየ በጸጸትና በሐዘን ተሞልቶ በዝምታ ቁሞ ያያታል። ሜሌክ በመታጠቢያ ቤት ውስጥ ቆማለች። ፊቷ በጭንቀት ተውጧል። በእጆቿ የያዘችው የእርግዝና መመርመሪያ ቁራጭ በድንጋጤ ትመለከተዋለች። አምላኬ፣ ይሄ ሊሆን አይችልም። አይ ምንድነው እየሆነ ያለው? አይሆንም፣ ይሄ በፍጹም ሊሆን አይችልም። ትንፋሾቿ ይቆራረጣሉ። በድንጋጤ እየተንገደገደች ወደ ኋላ ታፈገፍጋለች። መሬት ላይ የወደቀውን መመርመሪያ በድጋሚ ታነሳዋለች። ውጤቱ አሁንም አልተለወጠም። ሁለቱ ቀይ መስመሮች በግልጽ ይታያሉ። አምላኬ፣ ነፍሰ ጡር ነኝ። እንዴት ሊሆን ቻለ? እንዴት? እጆቿን አፏ ላይ ጭና በድንጋጤ ትጮኻለች። ከዛም ታዲያ ያልጠበቀችው ነገር ስለሆነባት በጣም በድንጋጤ ይሄ ነገር ሊሆን አይችልም፣ እንዴት ሆነ እያለች ከራሷ ጋር መነጋገር ጀመረች። ከዛም አምላኬ እርዳኝ እያለች ሆዷን ትይዛለች። ሜሌክም ተረብሻ ከመጸዳጃ ቤት ትወጣለች። ከዛም ታዲያ ፊት ለፊቷ ላይ ካድሬን ስትመለከታት በጣም ትደነግጥና የእርግዝና መመርመሪያውን ከጀርባ ደብቃ መሄድ ቀጠለች። ሜሌክም ወንዝ ዳር ወዳለው ሰፊ በረንዳ ትሮጣለች። አጥሩ ጋም ትቆምና በስሜት ትወጣ ትንፋሽ ማጣት ጀመረች። ጌታዬ ምን ላደርግ ነው? አሁን ምን ላደርግ ነው? እርዳኝ በማለት መናገር ጀመረች። የእርግዝና መመርመሪያውን እንደያዘች በጉልበቷ ትንበረከካለች። አይ ሊሆን አይችልም፣ ይህንን ማድረግ አልችልም፣ በፍጹም አልወልደውም። ለቅሷ ወደ ተስፋ አስቆራጭ ጩኸት ይቀየራል። በፍጹም አልወልደውም ትላለች። ከዛም ታዲያ ካድሬ ትመጣለች። ታሪኳን በረጋ መንፈስ ነገረቻት። ይኸውልሽ ልጄ፣ ከዓመታት በፊት ባል ነበረኝ። ከዛም ታዲያ ተፋታን። እኔ ከፍርድ ቤት ነው የወጣሁት። ከፍርድ ቤት ስወጣ በሆዴ ልጅ ይዤ ነበር። ማንም አልነበረኝም። ምንም ማድረግ እንዳለብኝ አላቅም ነበር። ሜሌክ የራሷ ህመም ፊቷ ላይ የተነበበ ታዳምጣታለች። አእምሮዬ አንድ ነገር ይለኛል፣ ማንም የለሽም፣ ስራ የለሽም፣ ገንዘብ የለሽም፣ ይህንን ልጅ ብቻሽን ማሳደጋችም። በሌላ በኩል ደግሞ ልቤ ሌላ ነገር ይለኛል፣ አትፍሪ ካድሬ፣ በአላህ ተማመኚ። አልፈራሁም፣ በአላህ ታመንኩ፣ ጥሩም አደረክ። አሁን አንበሳ ልጅ አለኝ። እኔስ ምን ላድርግ? እኔ ምን ላድርግ ካድሬ? እንዴት ላድርግ? የልብሽን ነው የምትሰሚው ልጄ፣ ልብሽ የሚልሽን አድርጊ። ከዛም ታዲያ ሜሌክ በካድሬ እቅፍ ውስጥ ሆና ስቅስቅ ብላ ማልቀስ ጀመረች።